ወልዴ መና ጀግና ይባላል የጎንደር ከተማ ነዋሪ ነኝ ያገር ሽማግሌ ነኝ 73 ዓመት ምህረት ነው ወደ ጎንደር የመጣው እና 2 ወር ጎርጎራ አስተማርኩ እዛ እንደገና ሁመራ ተመደብኩ እንዲያው ሁመራ ሲሄድ በጣም ደስ አለኝ በጣም የሚገርም እዛ ሁመራ ተመድቤ እስከ 74 መጨረሻ ሰራው 75 ዓመት ምህረት ወደ ፋሲለደስ ትምህርት ቤት መጣው ሁመራ ያያለሁ የመምህራን ማህበር ምክትል ሊቀመንበር ነበርኩ እንደገና ደግሞ የቀበሌ 3 ሊቀመንበር ሆኜ ሰርቻለሁ ሁመራ ያንዴ በጎንደር ክፍለ ሀገር ስር ነው ጎንደር ክፍለ ሀገር ወገራ አውራጃ ወልቃይት ጠገዴ ወረዳ ሁመራ ሁለተኛ ደረጃ ትምህርት ቤት ነው ያስተማርኩ ገንበርም ስለሆንኩ ከህዝብ ጋር ኢንተራክሽን በጣም ከፍተኛ ነበር ወርቅ ሸልሞኝ ነው መጣው ወንደት ለመናገር ህዝቡ በጣም በለቅሰው ነው የተለያየው ከህዝብ ጋር አንተ ያልከው ልክ ነው በረከት ስምዖን ጠቅላይ ሚኒስትር መለስና አቶ አያሌው ጎበዜ ናቸው የሰበሰቡ እዚህ ሰው ሊኖር ይችላል ምናልባት አንተም ትኖር ይሆን ይሄ ለእግዚአብሔር ምስክርነት ነው የምሰጠው ክቡር ጠቅላይ ሚኒስትር አፄ ቴዎድሮስ ስቃይና መከራ አፄ ቴዎድሮስ ኩራትና ክብር አፄ ቴዎድሮስ አሻፈረኝና እንቢባይነት አፄ ቴዎድሮስ ብዙዎቹ በዓላማው የተሰውለት ስሜት አፄ ቴዎድሮስ የኢትዮጵያን አንድነት በደማችን ኢንጀክት አድርጎ ያለፈና የሚኖር ድንቅ ሚሊኒየም ጀግና ነው ለአፄ ቴዎድሮስ ሐውልት እናሰራለን ፍቀድልኝ አልኩ ጠቅላይ ሚኒስትር ሁለተኛ ጥያቄ ክቡር ጠቅላይ ሚኒስትር ኢህአዴግ የሰላም መንግስት ነው እንላለን ነገር ግን የፌደራል መንግስት ስለ ወልቃይት ጠገዴና ስለ ግጨው ምን ያስባል ለምን የኢትዮጵያውያን ደም በከንቱ በድንበር ይሞታል ይፈሳል ብዬ ጠቅላይ ሚኒስትር ሲጠይቅ ወዲያውኑ 2 ወታደር መጥቶ ከስፒከርን አነሳብኝ ወታደሮች ወሰዱብኝ እስከ ዛሬ ታመምኩኝ 18 ዓመት ዛሬ የተከዘ መንገድ ድልድይ የመጀመሪያ መድኃኒት አስውጦኛል ድኛለሁ እግዚአብሔር ይስጥልኝ ተባረክልኝ ወንድም በዚህ በሽታ ይሆናል በየጊዜው ቴሌቪዥን አይታችሁ ይሆናል በጎንደር ክፍለ ሀገር ነው ወልቃይት ጠገዴ ሁመራ የሚገኘው ያልኩ ስለፍልፍ አይታችኋል በሽታው ይዞኝ እኮ ነው በሽታው አይታችሁ ሰምታችሁ ይሆናል አይደል አዎ ዛሬ ድኛለሁ የጎንደር መሰባሰብ የኢትዮጵያ ትንሳኤ ይሆናል አባት ሳለ ያግጥ ጀንበር ሳለ ሩጥ አቶ ዳኛቸው ልትመሰክር ትችላል የጎንደር ፀሐይ ሳይጠፋ ለኡቀት ለስራ መንቀሳቀስ አለብን መዝሙራችን ይሄ ነው አናቋርጥ እንንቀሳቀስ አቶ ዳኛቸው ደግሞ አንድ ነገር ምንድነው ዶክተር ፊታውራሪ ዶክተር እና እዚህ አዳራሽ ላይ ፓን አፍሪካኒዝም የመጀመሪያ ዩኒቨርሲቲ መቋቋም ያለበት ጎንደር ነው ብዬ 6 ምክንያት ሳቀርብ ፊታውራሪ ዶክተር ዳኛቸው አረ እንደገና ስጡኝ ለኔ ድል ስጡኝ ብሎ እኔ ይሄ ትክክለኛ ጥያቄ ነው ምን አልወርሳቸው አድዋ ላይ ፓን አፍሪካን ዩኒቨርሲቲ መሰረት ስጣል እኔ ነበርኩ ፓን ኢትዮጵያዊዝም ያልተቀበላችሁ ፓን አፍሪካኒዝም ምን ያደርግላችኋል ብዬ ትግሮችን ጠይቄ ነበር ጎንደር ላይ መሆን አለበት ትክክለኛ ጥያቄ ነው ብሎ ራሳቸው ምስክርነት ሰጥቶኛል አመሰግናለሁ ድኛለሁ ዛሬ የተከዘ መንገድ አድኖኛል በጣም አመሰግናለሁ ደሞ አላቆምኩም ሁመራ 1 መኪና 2 መኪና 5 ኮምፒውተር ይዤ ሄጄ ጥለው የሄዱትን ፌደራልና አይሲአርሲ ዓለም አቀፍን ጠይቄ በራሳችን ኃላፊነት በቀይ መስቀል መንገድ ተጎጄ የክልሉም ፌደራል እንቢ ብሎ ዞን የቀይ መስቀል ቦርድ ሊቀመንበር ስለሆንኩኝ ፈርሜ ሁመራ ህዝብ እልል ያለ ወላጆች እየሞቱ ስለሆነ የጉራ ህፃናት እየሞቱ ስለሆነ 2 መኪናና ኮምፒውተር እንደገና የሰራተኛ ደሞዝ ወስጄ እንደገና ሁመራና አቋቁሜ ከዛ በኋላ 2015 መጥቻለሁ አቶ አሸተ ያውቃል ይሄንን ምስክርነት ለእግዚአብሔር እሰጣለሁ አመሰግናለሁ